ቤዛ ኩሉ ዓለም ዮም ተወልደ 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 የዓለም ሁሉ መድኃኒት ዛሬ ተወለደ 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 ቤዛ ኩሉ ዓለም ዮም ተወልደ ቤዛ ኩሉ ዓለም ዮም ተወልደ ቤዛ ኩሉ ዓለም ዮም ተወልደ ቤዛ አባዞ አራዳ የካና የጉለሌ ጽሕፈት ቤት ማለት ነው። እዚሁ ደጃችሁ ቤት ነው ያለ ነው። ደጃችሁ ቤት ያለውን ቢሮአችን ምናልባት ታገሙ ያላያችሁት አይመስለኝም። አምቡላንሶች ያሉበት ግቢ ማለት ነው። ከፊት ለፊቱ ፋርማሲ አለ። ቀይ መስቀል ብዙ ነገር ነው የሚሰራው፣ በጣም ብዙ ነገር። በሰላማዊ አካባቢ እንዲህ አይነት ነገር ሲሰራ፣ በጦርነት አካባቢ ደግሞ ለተጎዱ ወገኖቻችንን ካሉበት ቦታ ሆስፒታል ለማድረስ በየመጠለያ ያሉትን መጠለያ እናቶች ምጥ ቢይዛቸው ሰው ቢታመም አደጋ ቢተከሰት ቀይ መስቀል ለበርካታ ዓመታት በርካታ ብቻ ማለት ሳይሆን 90 ዓመት ባለፈው ሐምሌ 1 ነው ያስቆጠረው እና ባለፈው ሐምሌ 1 90 ዓመቱን ሲያከብር በርካታ የህብረተሰብ ክፍል በተገኘበት በኢትዮጵያም ቴሌቪዥን ሆነ በተለያዩ ቴሌቪዥኖች ቀጥታ ይተላለፍ የነበረ ማህበር ነውና መቼም ስለ ቀይ መስቀል ሲነሳ የማያውቅ ህብረተሰብ የለም። አብዛኞቻችሁ ምን እንደሚሰራ በተወሰነ መልኩ የምታውቁ ይመስለኛል። በተለይ ቀይ መስቀል ችግር በደረሰ ጊዜ ፈጥኖ በመድረስ አስፈላጊውን ወይንም የአቅሙን ያህል ድጋፍ ማድረግ ነው እና ቀይ መስቀል ይሄን ይሰራል ብላችሁ ጊዜም ሊበቃል ስለማይችል በችግር ጊዜ ሁሉ ቀይ መስቀል አለ። በዓለም ደረጃ ቀይ መስቀልን የማያውቀው ህብረተሰብ ያለ አይመስለኝም እና በዛሬው ዕለትም ይሄ ነገር በእርግጥ በቂ ነው ወይ ብዙ ነው ብቻ ብለን መንገር ባንፈልግም ድንገት የቅርብ ጊዜ ጥያቄም ስለነበረና የአቅመናችንን ያህል የተገኘውን ነገር ነው ይዘን የመጣ ነው። ወደፊት እንግዲህ እግዚአብሔር ከፈቀደ ደግሞ ከዛ የተሻለ ነገር ለማድረግ እንሞክራለን። በአሁኑ ሰዓት ግን ለዛሬው ለገና በዓል መጠነኛ ቅድም አቶ ያሬድ እንዳላችሁ ፓስታም መኮሮኒም ሩዝም የተወሰነ ነገርም ስላለ ምጣፍም አለ፣ ብርድ ልብስም አለ፣ ነጠላ ጫማም አለ። እዚህም ደግሞ የንጽህና መጠበቂያዎች አሉ። የአቅማችንን ያህል እንግዲህ ለመርዳት ነው የፈለግነውና እናንተም እንግዲህ ይሄ አነሰ ምናምን ሳትሉ ቀይ መስቀል ይዞ የመጣውን ነገር ያው በጸጋ ተቀበላችሁ ወደፊት ደግሞ በበለጠ ነገር የተሻለ ነገር ይዘን እንድንመጣ በእኔ በኩል ቃል እገባለሁ። እንግዲህ አመሰግናለሁ ነበረ። ለህፃናቶች የሚሆን ሳሙና አለው፣ 4 ሳሙና አለው። ይሄን ከግምት እንድታስገቡ ነው። እነዚህ የምታያቸው በሙሉ ሩዝና መኮረኒ ናቸው። እያንዳንዳቸው በ2 ኪሎ። እንግዲህ እንዳልኳችሁ በጠዋት እንቅልፍም አልወሰደኝ ዛሬ በጠዋት መጥቼ ሚዛን ይዤ እያንዳንዱ ራሴን እየመዘንኩ ሌላ ሰውም አልገባበትም ኃላፊነት። ስለዚህ እያንዳንዱ 2 ኪሎ ይደርሳቸዋል ማለት ነው። ሌላው እዛ ጋር የምታያቸው ብርድ ልብሶች አሉ። እነዚህ ብርድ ልብሶች የሚሰጡት ለአረጋውያን ህፃናቶች እንደነገርኳችሁ እዛ ውስጥ ለልጆቻችሁ ልብስ አለ፣ ሞዴስ አለ፣ ሳሙና አለ። ትልቅ ፓኬጅ ነው። እዚህ ብርድ ልብሱ ደግሞ ከነ ጅባው ለ25 አረጋውያኖች ድጋፍ ይደረጋል። ሌላው ፓስታ አለ። ፓስታ ለእያንዳንዳችሁ 3 ፓስታ ደግሞ ለህፃናቱ ለአረጋውያኑ 3 ፓስታ ድጋፍ እናደርጋለን ማለት ነው። በዚህ መሰረት ነው ድጋፋችን የምናደርገው።
አሁንም በድጋሚ ቀይ መስቀል ይህንን ድጋፍ አሰባስበው ስላደረጉ በጭብጨባ መስግኑ። እንግዲህ ቅድም የተጠፋፉ ሰዎችን ያገናኛሉ፣ የተራቡ ሰዎች እንዲበሉ ያደርጋሉ፣ ቤታቸው የፈረሰባቸውን ቤት ሰርተው ማረፊያ ያጡትን ማረፊያ እንዲያገኙ ያደርጋሉ። ቀይ መስቀል ብዙ ስራ ነው። ደም ለሌለው ወገን፣ ለታመመ ሆስፒታል ላይ በችግር ውስጥ ለሚገኝ ከህብረተሰቡ ደም አሰባስበው ደግሞ በሆስፒታል ደም እንድታገኙ የሚያደርግ ትልቅ ሰብአዊነት ላይ የሚሰራ ድርጅት ነው። እንግዲህ የዛሬ 25-24 ዓመት አካባቢ እኔም የነሱ በጎ ፈቃደኛ ሆኜ ሰልጥኜ ነበር። ገና ተማሪ ያለው ልቤ ላይ ካሉ ድርጅቶች አንዱ ስለሆነ እና ደግሞ ጊዜ ፈቅዶ እግዚአብሔር ከኛ ጋር እንዲሰሩ አድርጓቸዋል። አንድ መሳይ የሚባል በጎ ፈቃደኛ ነው ከኛ ጋር ያገናኛቸው። ከዚህ በኋላ እንግዲህ በሰፊው ከቀይ መስቀል ጋር እንሰራለን ብዬ ተስፋ አደርጋለሁ። በድጋሚ ስላደረጋቸው ድጋፍ